ችግር አትፍጠር አብርሃም። ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። ከአንተ ጋር ነው አልፈልግም። እኔ አንገች እኮ ለምን ከአንተ ጋር ነው እየሰራችሁ ነው? ርሙት እያደረጋችሁ ቤቷ ለመቻላችሁ ወይስ አለው የሷ ቤት ካያሉ ይሄ ቤት ካንተ ሰፋ አልገባም። ቆይ አይብረን ተረጋጋት። ሲቀርም እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ና አንቺ ውጭ ከኔ ጋር አናግሪ። እኔ ነው ማድረግ ለምን አንተ ማድረግ ፈልገው አብራ ከኔ ጋር መጣት ፈልገህ ነው ችግሩ መጣት ፈልገህ ነው? እኔ ከኔ ጋር እኔ እሷን ፈልገው አብራ በቃ ልቀቅ። እንግዲህ እሷን ፈልገው ፋንድ ያዘ ምን ጋር ችግር መጣው ፈልገህ ነው መጣው እኔ ማናገር ፈልገው ነገር እሷ እኮ ምንድን ነው የምታናግረው? ከኔ ጋር ሌላ ችግር መፈጠር ፈልገህ ነው ወይስ ቤት ተፈጠረ? ለአንዴ ወጥሻውሪ እንዴ ይቅርታ ጠይቃለሁ ታውቃለህ ነበር እንዴ ነይ ይቅርታ ጠይቃታለሁ አልጠይቃትም። እሱ የማዘናጊያ መንገድ ነው የማዘናጊያ መንገድ ነው። ስለዚህ ፍላጎት ምንድን ነው? ቆይ ይህ ፍላጎት ምንድን ነው? ፍላጎት ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩህ ነው። ስለዚህ ከአንተ ጋር ማየት አልፈልግም። እኔ ወሰንኩኝ። እሺ አንዴ ከአንተ ጋር ሆነ ከፍል እንዳስቀይም የምታደርገው ይሄ ነው። በጠብጠዋለሁ አብረን ምንድነው በጠብጠዋለሁ እንደውም አስይዛችኋለሁ። ምን ብለህ ነው ታዝዘን ማለት በቃ ይዤ መጥቼ ነው ወጣ ከፍሬ ስነስርዓት ይኖረ ይኸውልህ ስነስርዓት ይኖረ እያልኩ ነው። ባለቅ እንትን እያደረገች ነው ብዬ ነው ማስይዛት። ይኸውልህ አንተ ነው ይኸውልህ በንግግር የምንነጋገር ከሆነ ተነጋገር። ከአንቺ ጋር በንግግር አልፈለግም። ወጥተሽ አውሪኝ አንዴ። እኔ አውራኝ እያልኩ እኮ ነው። ምንድነው አብርሃም ለምሮ ስለሰማ አይኖርም። በቃ ከተከበር ተከበር። ፍላጎትህ ምንድን ነው? በአጠቃላይ ፍላጎት እየነገርኩህ እኮ ነው። ከአንተ ጋር ማየት አልፈልግም። እችል ምን አገባህ? እኔ ነኝ እኮ ወስነ አንተ ትወስናለህ በኋላ مع تطبيق آمازون ما يحتاج تطلبي أي شيء. ودك تراجعه بخطوات بسيطة. رجع واستبدله باللي تبيه. حمل تطبيق آمازون وعيش أحلى أوقاتك. ترجيع واستبدال سهل ومجاني. ከዚህ በኋላ እሷን ተናገርካት ማለት እኔ እንደተናገርከው ከዚህ በኋላ ማለት ነው። ይሰማኝ ነው። እንዳትቀይመ እያደረክ ነው። እንዳትቀይመ እያደረክ ነው። እኔ ወንድሜ ነህ ብዬ ታናሽ ነህ ብዬ ዝም ብያለሁኝ እስካሁን ድረስ ማለት ነው። ገባህ? አስደብርሃለሁኝ። እኔ ለማስደበር ችግር የለም። ከዚህ በላይ አታስደብረኝም። ደጋግመህ እያስደበርከኝ ነው። እሺ ላዳምጥሽ። በታችሁ ምንም ነገር እሺ ለምንድን ነው የምታስፈራራት? ምንም ያስፈራራው ነገር ነው። ከፈትረኝ እንዴ ለእሷ ብለህ ትከፈትላለህ እንዴ? አንተ ኤፍሬም እንደማለት ነው። እሺ ገርማ ልመታ እችላለሁ። ለእሷ ካመታኝ ችግር የለውም። አንዴ እሷ ወጣ ታውረኝ። ለእሷ ብዬ ልመታ እችላለሁ። ችግር የለውም። እሺ አውሪኝ። ምንም መናገር አይጠበቅም። ለምንድን ነው እንደዚህ የምታደርጋት? ምን አስነክታ ነው እችል? እቺ ምንድን ነው ያስነካቸው? ምን አገባህ? ምንድን ነው ያስነካቸው? ምን አገባህ እኮ? እሺ ላውራት አንዴ አብረን ኤፍሬም እንደዚህ ተረጋጋ እያልኩ ነው። አንተ ብዙ ያልገባ ነገር አለ። ሌላ ነገር ይፈጠረ ከዚህ በላይ ምንድን ነው የሚፈጠረው? ብዙ ነገር ተፈጥሯል እስከዛሬ። እየታገስኩ ነው ያለው። ነይ እስከ አንድ ወጥተሽ አውሪኝ። በደረጃ ያላሰለሰው ነይ ወጥተሽ አውሪኝ አንዴ። ምንድን ነው ፍላጎት? ቆይ እንደዚህ ችግር ምን አገባ? እርሙስ አይደለም ለምን እንትን ቴራ የፈለኩት ነገር ላይ ይሻታውጣ ምን አገባ? ያገባኛል። ይኸውልህ አንተ ከዚች ልጅ ጋር ማየት አልፈልግም። እየነገርኩህ ይሄ እኮ የኔ ህይወት ነው፣ የኔ ምርጫ ነው። አንተ ምን ቤት ነህ እንዴ? እኔ መርጬ ነው አይደል የኖርኩኝ ያለው። መርጬ ነው ከሩታ ጋር ተፋታው አይደል እንዴ? መርጬ ነው እሷን እንትን ያልኳት እንዴ? ሌላ ነገር ነው እያስመሰለብህ ያለው። አሁን ከዚህ ጋር ያስመስልብህ የፈለገውን ነገር ይሰና ያንዴ ወጣው አንድ አሁን ደግሞ ማለት ነው ተሻውሪኝ አንዴ ክብር በደ ምንድን ነው ፍላጎት? አልወጣም። እንደውም ፖሊስ መጥቶ እችን ሳላሳስራት አልወጣም። ዛሬ እኔ በማሳስራት መንገድ አሳስራት ምን ብለህ እኔ ለአንተ ማብራራት አይጠበቅም እኮ። ትውጣና እንዴት እንደማሳስራት አሳያለሁ። ኤፍሬም እኮ አንዴ ትውጣ። ግርግር እየፈጠርክ ነው ከእኔ ጋር። የማይሆን ነገር ውስጥ ነው የምንገባው። የማይሆን ጠብ ውስጥ ነው የምንገባው። አንዴ እንግባ። ነይ አንዴ ለሩፋቶ ጆንጂ ሌላ ችግር ውስጥ
የራስህን ህይወት መኖር ትችላለህ። ገባህ እንዴ? ለአንተ ሴት አልበረከት ካለ ግዴታ ላይ ማለት አለ። ለአንተ በረከተለ መበረከት እንደዚህ ነው ለአንተ። እሺ ውጣልኛው ልጅ ወልደ ከሚስት ጋር ተጣልተህ ደግሞ ስለዚህ ታወራለህ እንዴ? እኮ አሁን እንዴ በጣም ማን ወንድ የሆነ ያስወጣኛል ከዚህ ቤት ዛሬ ይዛቁ ምን ታረጋ እኮ ማሳየትን አሳያታለሁ። ምን ታረጋ አሳያታለሁ። ያን ያትወጣልኝ ከዚህ አንዴ አብራም አንዴ ላናግረው አናግሪኝ አናግሪኝ ለምራት ፈቃደኛ ነው ከእኔ ጋር ማውራት ሆነ እኮ እንደዛ ሆነህ እንነጋገር። ጋንጃ ጭሰው ይወጣው ምንም ላጭስ አይመለከትም እሱ ኤፍሬም የፈለጉትን ተጠቅሜ ልምጣ። ቁም እዚህ ጋር ቁም ነገር አይመለከተኝም። አንቺ ነኝ ያደረግሽው ይቅርታ ጠይቀኝ። ይሄ ሁሉ ዛሬ ላይ እንደዚህ ይከሳውሻል። አዎ ይቅርታ ጠይቁኛል እኮ አብረን እንዴት ነው እዚህ የምትቀያየረው? እሺ መፍትሄ እንደፈለጉ ልቀያየር የፈለጉትን ልወን መፍትሄ ነው። አንዴ ወጥተሽ ግን አውሪ አብራም ለምንድን ነው የምትከፈኝ? በእግዚአብሔር እያወራኋት እኮ ነው። በዚህ ነገር ምን ላስወጣ እችላለሁ እያልኩ ነው። ስነ ስርዓት ይኖረ ተሸክሜ ትዋረዳለህ። የምሬን ሆነ ትዋረዳለህ። ምንድን ነው የምዋረድ? ውስጥ የምዋረድበት ምክንያት ንገረኝ። አንተ ራስህ አልተዋረድክም። አንተ ራስህ አልተዋረድክም ማለት ነው። ማይሆን ነገር ውስጥ አትክተኝ። ሙጣ እያልኩ ነው። ተቀባይ ውጣ በእውነት አሁን እሱ ከእኔ ጋር እንዳይሆን ፈልጌያለሁ። ፍላጎትህ ከእኔ ጋር ምን ግራ ገባኝ። የሚመስለው እንደዛ ነው። አታገባቱ ነገር እሺ ለምን አንተ ለምን ምትገፋኝ? አረ ኤፍሬም እቺን ልጅ እኔ በፈተና አንተ ልታገባ ነው? ምንድነው እሱ? አይመለከትህም ማለት አንዴ ወጥተሽ አውሪ። እሺ ነይ ወጥተሽ አውሪኝ። አንዴ ያው እዚሁ አውራት። ምንድነው አንተ እንደወራ እያደረግኝ እኮ አይደለም እንዴ? ላውራት አንቺ ቀጥል። አንተ ሺህ እኮ ነው ሩም መተመራ አንተ ነው ሺህ እዛ ልጅ እያለ ማለት ልጇ ያንተ ልጅ እያሰደገች አንተ ነህ ሺህም ነበር መሆኑ የነበረበት። እንዴ ጨርሻለሁ እኮ ሰው ጋር ያለ ነገር አረ እንኳን ጨረስክ። አንዴ ላውራት አብራም፣ አንዴ ላውራት። እግዚአብሔር ለምን ምከለክለኝ እንዴ? እሺ አውራት። ምን ታውራለህ? እኔ አንዴ ሙታና ለቃት ሳርነካ ታውራት ወይ የሰማኔ ሁለት ሆኖ እንደ ኤፍሬም ሰባኛለ ሳርነካ ታውራት ሳርነካ ታውራት እዛው ቁጭ ላውራት ያሞን እንዴ ያለ የሰማሽኝ ነው? እየሰማሽኝ ነው? እየሰማችኝ ነው። ዛሬም ደጋግሜም ከአብርሃም ጋር ማየት አልፈልግም አንቺን። ስለዚህ አሁን ነው የምወስድሽ ቦታ አለ ነይ እኮ ጆል ተከፍ ነይ የምወስድሽ ቦታ አለ ማሳይሽ ነገር አለ ነይ አብርሃም ኤፍሬም ጆል ተከፍ አለቀትም ነይ ከኔ ጋር መውጣት አለባት። ጆል ተከፍ ነይ እንዴ ያሳመምካት ነው እኮ ነይ እንዴ ያው ያሳመምካት ነው። ጆል ተከፍ ችግር እየፈጠርክ ነው እኮ አንተ ነህ አብርሃም። ማሳየት ነገር አለ ምን ከኔ ጋር ትሄድ እኮ ምን ታሳያለህ? ማሳየት ነገር አለ አንተ ቤት አይጠበቅብህም። ኤፍሬም ተረጋጋና እንዴ የምትፈልገውን ነገር በስትክክል በጥቅምት ነገርም እንዴ በግልጽ እኮ እየነገርኩሽ ነው አይደል? እንዴ በጉልበት ነው እንዴ የምትተማመነው? በጉልበቱ ነው የተማመነው እሱ ነው እየገፈተረኝ ያለው እኮ ነይ። እሺ ነይ በሰላም እኮ ነው የምትሽ ነይ ውጭ ነይ ውጭ አንዴ شانها أول مرة لك توصيل مجاني لمدة سنة ومع قسام ب150 ريال. اطلب الحين. إذا بتطور عندك السبيكينج أنصحك تاخذ تحليل مستواك في السبيكينج من ناحية الجرامر، الفوكابلري، الطلاقة والثقة، وتشوف الآن فين مستواك وإيش اللي يحتاج إنك تطور فيه. الاختبار مجاني بالكامل، 3 أسئلة فقط في 3 دقائق وتاخذ تحليل فوري على طول. በቃ ሄዳ ሩታን ያት አንተ እዛ ልጅህን የወለድከውን ልጅ ሄዳ አይደለም ቆይ ኤርሚላን የወለድከውን ልጅ ሄዳ ያልኩ በቃ ለአንቺ ማሳይሽ ነገር አንድ አዳም ደግሞ ተረጋግታ ወይ ቁም እስኪ እዛው ቁም አውራኝ በስነስርዓት። እኔ የምልህ ሌላ ነገር እያስመሰለብህ እኮ ነው ኤፍሬም። ለምንድን ነው ሰዎች እንትን እንዲሉ የምታደርገው? ቆይ እኔ የምልህ ለእኔ ለወንድምህ ክፉ ነኝ? አዎ ክፉ ነሽ። እንደዚህ ልሽ ክፉ ነሽ። በቃ አለቀ። ነይ ውጭ አንዴ ሌላ ችግር አትፍጠሪ። እኔና አንቺ ደጋግሜ እየነገርኩሽ ነው። ምንም ቤተሰባዊነት አያገናኘንም። አለቀ። ለአንተ አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። አንተ በመነጋገር ነበር ማታምነው። በመነጋገር እኮ በመነጋገር ለማታምነው እዚህ ጋር በመጀመሪያ ያው እዚህ ጋር ቆመ አውራ እኮ አንተ ሰዓት ነካኝ አውራኝ አብራሽ እየገፋተርከኝ ነው እኮ በቃ እኔ አንተ ስለሆንክ ነው። ይኸውልህ በሄርሜላ የሚመጣብኝ ሰው አልወድም። ኧረ ሄርሜላ ምን አድርግልሃለች? ሄርሜላ ምን ታደርግልኝ? ምንም ትሆንልኝ ግን ደግሞ በእሷ የሚመጣብኝ ሰው ከእሷ ይልቅ ነው ብዙ መስዋዕትነት የከፈለችን ለሩታለች። ቢገባክ ነው ነገርኩህ። ከእሷ ይልቅ ብዙ መስዋዕትነት የከፈለችን ለሩታለች። ተረጋጋና አንዴ ፍላጎቱን እንደገና ደግሞ እዚህ የመጣበትንም ዋና ፖይንት እንደገና ሩማችን ድረስ አጣፍ ላይ የመጣህበትን ነገር ዋና ፖይንት አሳውቀን
እነሱ ሩም ብንመጣም እኔን ፈልጌው አንደኛ ነገር አንቺ ከሱ ጋር ምንም አይነት ምክንያት ልትሆኝ አትችይም። በቃ ከሱ ጋር ልትኖሪም አትችይም፣ ልትሆኝም አትችይም። ከሩም ያለፈ ነገር ከሱ ጋር አታረጊም። በቃ አንድ ነገር ልንገር አይደል? እኔ አሁን ኤፍሬም ሰማኛለህ? አንድ ደም ሳግፍት ነው ለብሮ ተወረ እኔ ያወራው ነው አመሰግናለሁ። አትጠጋር በቃ አትጠጋር። ልጅቷ እየፈራች ነው። ሆራር ይሁን ከባኑ እየፈራች ነው። ያሞር እንዴ ስራዋ ነው። ተነስራት ይሁን ይኖር እንደዚህ የሚያደርጋት ማንንም ሰው ይጮህባት ሰው አንተንም የሚያስደብር ሰው ጠፍቶ አይደለም። ይኸውልህ በመነጋገር ስለማምን ያስደብረኝ አካል መጥቶ ያስደብረኝ ማንንም በጣም እየታገስኩ ነው። ፍሬም እየታገሰን ሰው መቻል አለበት። ቢያንስ አንዴ አዳም እየታገሰን ሰው መቻል አለበት። እንዴ ቆይ በግድ እንደዚህ ከኔ ጋር ወስደው ሄደህ ለሩታ ሄደህ አንድ ላይ ልታገናኛቸው ነው? እሱ አይመለከትሽም። ቅድሚያ እኮ ጭንቅላትን ማሳመን የሚባል ነገር አለ አይደል እንዴ? ያላመነበት ከሩታ ጋር ሆነም አልሆነም ከአንቺ ጋር ግን መሆን አይችልም። አስረግጬ ነው የምነግርሽ። አንተ በሱ ህይወት ማለት ስለሆንክ ነው። ወንድም ሆነ እኔ አላውቅም። እኔ ያየህብኝ ነገር አለ። ከኔ ጋር ሆና ከሌላ ወንድ አይታታል። እሱ በቅርቡ የሚወጣ ይላል። እንዴት ምን ነው የሚወጣው? ሁሉም ነገር እውነታውን ደግሞ በዚህ መጣ። የምን እውነታውን በቅርቡ የሚወጣው ይላል። እስከዛሬ የደበቀችክ ነገር በቅርቡ ይወጣል። ኤፍሬም እኔ እና እሷን ለማጣላት እንደዚህ አይነት ምክንያት አይሰራም። ምንም ያጣላክ ነው የፈለግኩት ነገር የለም። ምንም ሄርሜላ እስከዛሬ ያደረገችው ነገር እውነታው በቅርቡ ይወጣል። የዛኔ አንተም ተጸጸታለህ፣ እሷም የዛኔ ቂጥ ያለሽ ሁሉም ያደረግሽው ነገር ይወጣል። አሁን ለቀኝ አውራኝ አብርሃም፣ ለቀኝ አውራኝ እኮ በቃ እንዴ ለቀኝ አውራኝ እኔ ልጸጸት በቃ ምንም ነገር ሄርሜላ እኔን ለማጉዳት ካሰበች ትጉዳኝ። በቃ አያገባም። ለእኔ አስበህ ነው አይደለ? እንደ ይሄ እኮ ለእኔ አስበህ አይመስልም፣ ለራስህ አስበህ ነው የሚመስለው። እሺ እንኳን በቃ አብርሃም ቢለቃት እኔ ያገኛታለሁ ነው የሚመስለው። በቃ እሺ እንኳን አገኘኋት ነው እንጂ አንዴ እየተነጋገርን ነው ማለት እንደ ኤፍሬም አንተ እኮ እውነት ያለ ሰው ብትሆን ትነጋገር ነበረ። ገባ እና ውጭ ላይ ግብ እያልክ አይደለም ነገር እስከዛሬ እኮ ተነጋገርን። ሊገባሽ አልቻለም። እንዲህ በዚህ መንገድ እየተነጋገርን ነው እናንተ ልንግባባ የምንችለው። ከዚህ በፊት እኮ ብዙ ነገር ረጋ ብለን አውረን አይደል? ስንት ዓመት ነው ልጅነት አለብህ ልበል ወይ ንብድ ይፈንድ ራሱ ማያረገው ነገር ነው የሚያደርገው። እንጭጭነት አለቀቀውም እንዴ አንተ እንጭጭነት አለቀቀም እንዴ? እንጭጭ መሆንኩኝ ሽማግሌ መሆንኩኝ አይመለከታችሁም ሁለታችሁም ማለት ነው። ስለዚህ አንዴ ከእሷ ጋር ነው ነገሬ፣ ከአንተ ጋር ምንም ማውራው ነገር የለም። አንዴ ወጥተሽ እናውራ። ኤፍሬም ማሳይሽም ነገር አለ። ማላነሳልህ ይቅርታ እንኳን ከጠየቅን በኋላ ተገቢ ነው ብዬ ስላላሰብኩ ማሳይሽ ነገር አለ። ነይ ምንገናኝ ምንም ጉዳይ የለም። ኤፍሬም እኔ አንተ እኮ አያገባም። አብርሃም ከእሷ ጋር እኮ ነው መጨረሰው። እንዴ አንዴ ላሳያት ነገር አለ፣ ላሳያት። በቃ አንድ ነገር ልንገርህ ኤፍሬም፣ በእሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው። ከዚህ በኋላ ሰማኛለህ? እኔ እሷን በፈለግኩ ሰዓት አገኛታለሁ። አንተም ልትሆን ማግኘት ከፈለግኩኝ ደግሞ አሁንም ነገር አለው። እኔ የምልህ ኤፍሬም ወንድም ትልቅ ሰው ማለት አዳምጠኝ እስኪ። አንተም ብትሆን ያልሰማ ማንም ቢሆን ያላዳመጥም በእሷ ጉዳይ ገባ። ነገም ከነገ ወዲያም የፈለግከው ነገር ብታመጣ እኔን ከአንተ ጋር ነው የምጣላው እንጂ አንተ ምንም የምታመጣብን ነገር አይኖርም።